ሰላም የመንትዮቹ ዩቲዩብ ተከታታዮች፣ በመጀመሪያ መንትዮቹ ዩቲዩብ የሚለውን ሰብስክራይብ እያደረጋችሁ ያላደረጋችሁ ሰዎች፣ ሲቀጥል ደግሞ በረጅም ፕራንክ መተናናቀ ዛሬ ልንመጣበት ነው። ምክንያቱም እስከዛሬ የምንለቀው ሾርት የሆኑ ነገሮችን ብቻ ነውና አሁን ረጅም ቪዲዮዎችን ለመልቀቅ ስለሆነ ዛሬ አሰላስዬ ውዳን የሆነ ፕራንክ ልሰራት አስቤያለሁኝ እና በመጀመሪያ ግን የምለው አሁንም ሰብስክራይብ አድርጉ እና አበረታቱን። የኛ ውድ ቤተሰቦች በጣም ነው የምንወዳችሁ በዚህ አጋጣሚ እና 3700 ምናምን ደርሰናል ሰብስክራይብ እና በጣም ነው የምናመሰግነው። ከዚህ በላይ ደግሞ ብዙልን ተባዙልን እና ዛሬ ውዷን ልሰራት ያሰብኩት ፕራንክ መሰላችሁ። ዛሬ ጠዋት ሰው ስልኳ ላይ ሰው ደውሏል ማለት ነው እና አላውቅም ብላ ምናምን ይዘጋችሁ ማናውቀው ስልክ ነው እና እኔ ደግሞ ታውቂዋለሽ እኔ ስላለሁ ነው ያላወራሽው ማን ነው ብዬ እንግዲህ አፋጥጣታለሁ እና ውዷ የምትለውን አብረን እናያለን እና አሁንም አብሮነታችሁ አይለየን። ሰብስክራይብ እያደረጋችሁ ውዷን ጠብቃት። በጣም ቆየች እኮ እንደው እርር ኦይ እስከምትል ነው ማስተዋል አንቺሪው ምን ቆየሽ? ምን ወደ ምን አልኩሽ ታዲያ? እሺ ምንድን ነው የምትሰራው ዛሬ? የምንሰራውማ እኔ አስቤ አልጨረስኩም። አንቺ ምናልባት እንግዲህ አይጀምርሽ። እሺ በቃ ልንገርሽ። ግን ያንን ከመጀመራችን በፊት የሆነ ነገር ጥቂሽ ነበር እንደው ውስጤን በጣም ሲቆረቅረኝ የቆየው እስካሁን ከጠዋት ጀምሮ ጠዋት ስልክ አልተደወለም እና እኔማ በቃ አላመንኩም ተጠራጠርኩና እኔ የዘጋሁት ስላለብሽ ምን ስላለብሽ እንደዛ ተሰማኝ። በቃ እኔ ስላለው ነው የዘጋሽው እንጂ ታውቂዋለሽ እና ወደዛ አሁን አትጃጃይብኝ። ማሰራው ንገሪኝና ሰው ባለ ካለ ምንም ምክንያት ሊደውል አይችልም። ምን አስበሽ ነበር? ያሰብኩማ አንቺ ያሰብሽው ነገር ካለ እየተፈጠረ ያለ ነገር ካለ ንገሪኝ ለማለት ፈልጌ እኔ በራሴ ደርሼ ከምናደድብሽ ነገር ድረሻ ምን ላይ ነው የምትደርሺው? የሆነ ነገር አለ ማለት ቅድም ሁኔታሽን አይቼዋለሁ። የሆነ ስስቂ ነበር ፊትሽ ሆነ ፈገግ ሲል ነበረ። አሁን በቃ እንጂ እንትኑን አስጀምሩና እኔና ካሜራውን ከማስጀመሬ በፊት የምን ጥያቄ መልሽልኝ። እኔ በቃ የምር ወጣ ከቅድም ጀምሮ ሲቆረቆረኝ ስለነበር ነው በእና ሲቆረቆረሽ ነው ሲቆረቆረሽ ድረስ አገባኝ አለ ማለት ነው። ምን የሆነ ነገር አለ ከሁኔታሽ ተረድቻለሁ። ከሁኔታሽ ተረድቻለሁ። ተረድቻለሁ። ስስቂ ነበር ከኔ ደብቀሽ ተርበተበትሽ አልወጥሮሽ በጣም ምን አስቅ የሰክቲ ነው ብራን የሰክቲ ነው አይደለም ገርመሽኝ እኮ ነው አስቅም እና እኔ ካቺ ደብቀሽ ምስጥር የሆነ ነገር አለ እና ደግሞ ሰሞኑን ወጣ አፍጥሻል። እኔ እማዬ ስትልከኝ እኔ ልጅ እያልሽ የምትይው ነገር እና እኔ አንቺን ተከምትይ ብዬ ነው ታለም ችግር አለ። እኔ ምን ወጣኝ ታመምኩ አልታመምኩ በቃ ዛሬ ነው ነገር የመጣልኝ ዛሬ ነው። እንዳትናደጂ ይሄ ማርያም እንዳትናደጂ። ስለ ስርዓት ሄጂና ቪዲዮ ምን ሰራ ከሆነ እንስራ ካልሰራን ታዩ ይቀራል። እገባለሁ ወደ እስኪ ወንድ አንቺ ራስሽ እያመለጥሽ ጥያቄውን እያመለጥሽ ነው እኮ ምን አትጃጃብኝ። ማለት እንደ ሰው እንዳይሰራ እንደው ማርያም ሰው እንዳይሰማሽ ለምን ይሰማል? ይስማ እኔ ይስማኝ ወደ እየጠረጠርሽ ነው። አዎ ተሽ እንዳለሽ መጣው ነበር ስላደረግሽ ምን አይደለም መብረ የሆነ ነገር አለ። ጠይቀሽኝ የማታውቂውን ስለጠየቅሽኝ በጣም ነው የገረምሽኝ ማለት ነው። አንደኛ እኔ አካልሽ መጠርጠርሽ እያስቀየምሽኝ ማርያምን፣ ሁለተኛ ደግሞ ባላደረኩት ነገር አደረግሽ ማለትሽ እኔ አንተ ተራቋል አላቆም። አሁን ሲጀመር ስልኩ እኔ ብቻ ነኝ የምጠቀምበት። አንቺ የሆነ ነገር ያላደረግሽው ነገር ካለ ቀም ሲጀመር በጣም ነበር የምትናደጂው። አሁን ምንም አይነት የንዴት ስሜት የለብሽም ስላደረግሽው። በቃ ተሳስተህ ነው አልኩት። አዎ ተሳስቼ ነው አለ ዘጋ። በቃ ምን እንደሆነ እኔ ላይ ደነገጥሽ። ስልኩ ሲጠራ ደነገጥሽ። አሁን እንጣላለን እንዳሁንሽ ደህና ብለሽ አውሪ። የሆነ ነገር አለ ውዳ ነገር ፍጥር ያልኩሽ ለማየ ነው የምነግራት። እንደዚህ መጠርጠርሽ ራሱ ነው ለማየ እኔ ራሱ ለማየ ነው የምነግራት። ነገራት እኔ ምን አደርጋለሁ? ምንም አይመስለኝም። ደግሞ ስልኩን መልሽ እንዳላይብሽ ሳይለንት አደረግሽው። ኧረ እኔ ያደረኩትን በመድኃኒዓለም እራስሽ አይደል ሳይለንት አደረግሽው።
እኔ ደግሞ ሲጀምር ምንድን ነው ከወሰድኩ? እሺ አዎ ሳይለንት ያደረኩት አዎ። እሺ ሰው ስላለ ነው። እሺ ግን ምን አስበሽ ነው? ምን አስበሽ ነው? ምንም አላሰብኩም። እና እኔ ለማናደድ ደግሞ የተነሳሽ አላናደድኩም። ቪዲዮ ከመጀመሪያችን በፊት በቃ ውስጤ ተጠራጥሬ መጀመሪያ እንግዲህ ወደዛ ይጭ ማርያምን አታናጅኝሽ። ምን ማናደድ እንደነደርሽ አይደል? ያናደርሽ ንገሪኝ ነው ቻስ። ምን ነው ደብቀሽ ነው? ምን ደብቀሽ ነው? በቃ እኔ ውስጤ ይነግረኛል። አንቺ የሆነ ነገር ስትደብቂኝ ይነግረኛል። እና ንገሪኝ በራሴ ከምደርስበት ንገሪኝ። ድረሽበት ተሰራሪኝ ሞክሪያሽ እንዴት ነው ማላስፈራራሽ? እንዴት ነው ማላስፈራራሽ? የሌለብሽን ጸባይ ዛሬ ሳይ በቃ እቺ ልቤ ድንግጥ ነው ያለው ማለት ነው። ልቤ ይሁን እየደነገጠ ነው። ለምን በይ እኔ አንቺ እቴ ብለሽኝ የማታውቂውን እያልሽኝ ስለሆነ ልቤ ደነገጠ። ታውቂያለሽ እንጃ ምንም የሚያስጠላ ስሜት ነው እየተሰማኛል። እና ብታርፊና ወደ ስራችን ብለ አይ ለምንድን ነው ማርፈው እንተዋለን? ለምንድን ነው ማርፈው? አሁን እኮ ባላደረኩት ነገር ነው አደረግሽ። አይንሽ ሁሉ እየተርገበገበ ነው። አየሽ አልኩሽ እኮ አየሽ። እንዲህ ለምን በተረጋጋ መንፈስ ልታናግሪኝ ባታረጊ ነው? የሆነ ነገር አለ። አሁን ገና ጥርጣሬ ልኩ ነው። እሺ እንኳን ድረሽ ልጁ ታስታውቂኛለሽ። ታውቂዋለሽ ወይ የትኛው የደወለው ነው? እኔ ምን አውቃለሁ? ደግሞ እኮ ሄሎማ ነው ከሄሎች እማስከመባባል ድረስ አይ እንግዲህ ብታ ማርያም ይያለ ምንም ነገር እንድትኛ አልፈልግም። አይ ትነጥራት ያለሽ ለምን ታምጪዋለሁ? እኔ ለማዬ ሳልናገር አንቺ ንገሪኝና እኔና አንቺ እህትና የምንፈታውን እንፍታ። ልጁን አስወጥች ያሰብሽው ነገር ደፈነው አይሚሮሽ ውስጥ ያሰብሽው ነገር ነው። አይ ጉርጂስ ስለስራት ያጂ በደፈነው እንትንታያለሽ እንዴ? ምን አስበሽ? እያሰብኩት ነው ታውቂያለሽ። እንታወቃለን እንዲህ አይለን ያየ እንታወቃለን። ንገሪ ታስጠሊ መብርሃን እንስታስጠሊ አባባልሽ ራሱ ሲያስጠላ ገብስ ብለሽ እንግዲህ ለሱ ብለሽ ሲያስጠሊ ናማ ለደውለው ነው ፈራው ደበ በፈጠረሽ ጉዲ ፈላ አይው በዘገጫም ሞት አይፈላ ወርውዬ ነው የምጥልሽ። አሁን ንገሪ ምን ነገርሽ? እየጠበኩሽ ቆይ እንትን እኮ ነው አንዳንድ ሰው እኮ ማለት ነው ጩኸቴን ቀደሙ ይሆናል ማለት ነው። ነው አንቺ አስበሽ ነው አስበሽ ነው በእኔ ለማላከት ይሞታል ነው ምን ማለት ፈልገሽ? ምን አውቃለሁ እንግዲህ መቼም ሰው የሆነ ነገር ሲያስብ ነው ሰውን እንዲህ ብለሃል ለማለት የሚቸኩለው ማለት ነው። ወደ እኔ ልትመጪ ነው የሆነ ነገር እኔ ወደ እኔ ለማዞር አትሞክሪ። አላዞርኩም አላዞርኩም። አሁን ነገር አንቺስ ነገር ከምትመዘምር ይልቅ ለኔ ነገር የሚያደርግ ምንድን ነው? የሆነ ነገር አለ። በቃ ነገር ምን አደረግኩ? አንቺ ስነ ስርዓት ያዥ ቅዱስ ገብሬ ይሽ ጦሽኝ እኮ ያለሽ እሺ ወይ ሲያታው ዳው አስተሽኝ ማታቂም እያዋሽሽ ጉዲ ቀርማፍሽ ለራስ ያስጠላ የሆነ በቃ አለ ነው እኔ ሳላቅ የሆነ ነገር ያርክሽ ምን ያርካል ታዲያ ምንድን እና እኮ በቃ ነገር ያላደረኩትን እንደዚህ የምታስቢው ምንድን ንገሪኝ። ለምን ትደነግጫለሽ? ዘና ብለሽ ንገሪኝ። ምንድን አይ አያደነ ያስተደንግጥሽ ሁኔታሽ ሁኔታሽ ለማስደነግጥ የሆነ ነገር ካለ መናገር የለብኝም። እኔ ዞሮ እደርስበታለሁ። በቃ ደረሽበት እንደው ፎቶ አላችሁ ተውኩልኝ። ከእኔ ከአንቺ ሰው አግኝቼ ከአንቺ ሌላ ተለይቼ ሰው አግኝቼ ላኩልሽ ይሁን ብትለኝ በቃ ይላኩልሽ። እሺ እኔ ግን ሁለተኛ እንዳታናግሪ እኔን በዚህ ነገር ጠርጥረሽኝ እንዳታናግሪኝ ምንም እንዳትይኝሽ እንደው ለብር ስትሻሽ እሺ ነይ ነይሽ ማርያም ፍራንክ ነይ እንዳልፈልግ ኧረ በማርያም ነይ አልመጣም። ሚቲንግ ፍራንክ ነው ማርያም ለካው ቪዲዮውን አስጀምረሽ ነው? አዎ ማርያም ልታውቁ ኧረ የሉት ሊሆን ፎቶ ኧረ ወዲዛ ብቻሽ ራስ ፎቶ የለሽም ካለ አስተረግሽ እኮ ማትረግሽ እሺ ንስጣው የስራሽ ንስጣ የኛ ውድ ቤተሰቦች እንግዲህ ያው ዛሬ የመጀመሪያችን ስለሆነ ረጅም ቪዲዮ ስንሰራ አስቤ ሰራችን
አንዴ አንቺ ራሱ እኮ የሆነ ሰዓት እኔ አስበሽ ታላለች እና ለማንኛውም ማለት ነው ውድ ቤተሰቦቻችን ዛሬ እንግዲህ ውዳ እንደዚህ ጀምሬያታለሁ። ለሚቀጥለው ግን ማለት ነው ተሰራላታል። አረ እኔ ራሴ ነኝ የምሰራልሽ። ማዲያ ምን ሰራልሽ? ይሄ ደግሞ ትንሽ ዝም ብሎ ፕራንክ ነው ማለት መጀመሪያ ወደዛ በጣም እና ውድ ቤተሰቦቻችን ዛሬ መጀመሪያችን ስለሆነ አበረታቱን። እሺ ዛሬ አሁን ልንሰራ ያሰብነው አበረታቱን ለማለት ነው እና እስኪ በእጅ የቅጥሽ ወርሰሽ ቆሌ ነው የገፈተሽ ይስራውስ እኔ እና በቃ ሰብስክራይብ እኔ ይሄን ቪዲዮ እንሰራለን እንጂ ያሰብኩት እንደዚህ አይነት ፕራንክ እንሰራለን አላሰብኩም። ያም ቀለል ያለ ፕራንክ ነው። የመግቢያ ያስጀመራችሁ ላልመሰለኝ የመግቢያ ፕራንክ ነው። የሚቀጥለው ግን ያሰብኳል እንደ ቤተሰብ አትጠይቁኝ። ለማንኛውም እኔም እንዴት እንደማረጋት አስለቅሳታለሁ ራሱ ማለት ነበርኩ። አይ እኔ ዛሬ በመጀመሪያ እንድታለቅሽ ስላልፈለኩ ነው እንጂ እንዴት ነበር ማስለቅስ ተመጣሽ ነው እንደራስ ቃለው ያውቄ ነው ይሮዝ እና ቤተሰብ የመንት ቤተሰብ ሰብስክራይብ እያደረጋችሁ እኛን የምትወዱና አበረታቱ።